ጤና ይስጥልኝ ውድ የስፖርት ቤተሰቦች፣ አጫጭርና ታማኝ የስፖርት ዜናዎች እነሆ። የስፖርት ዜናዎቻችንን የምንጀምረው ከኦልድ ትራፎርድ በወጡ ትኩስ የዝውውር መረጃዎች ይሆናል። ቀይ ሰይጣኖቹ የአማካይ ክፍላቸውን ለማጠናከር ትልቅ እንቅስቃሴ ላይ መሆናቸውን የሚጠቁሙ ዜናዎች ወጥተዋል። የአማካይ ክፍሉ ሙሉ በሙሉ ለመቀየር ያቀደው ማንቸስተር ዩናይትድ የአትላንታውን ኮከብ ኤደርሰን ዝውውር እያጠናቀቀ ይገኛል። ማንቸስተር ዩናይትድ ከሱ በተጨማሪ የኒውካስትሉ ሳንድሮ ቶናሊ፣ የዌስትሃሙ ማቲዩስ ፈርናንዴዝ እና የብራይተኑን ወጣት ካርሎስ ባሌባ በዝውውር ውስጥ ማካተታቸው ተሰምተዋል። ሌላው ትኩረት የሳበው የዝውውር መረጃ ደግሞ ስለ ቀድሞ የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን አጥቂ ሜሰን ግሪንውድ ይሆናል። ግሪንውድ በቱርኩ ታላቅ ክለብ ፈነርባቼ የፕሬዝዳንትነት ወንበር ለመያዝ እየተፎካከሩ ለሚገኙ ሁለት እጩዎች ዋነኛ የዝውውር ዓላማ ሆኗል። ይህ ተሰጥኦ በእጅጉ የሚደነቀው አጥቂ በፈረንሳዩ ማርሴ ቤት ላለፉት ጥቂት ወራት አስቸጋሪ ጊዜያትን አሳልፏል። የማርሴው አዲሱ ፕሬዝዳንት ዳይሬክተር ሎሬንዚ ባለፈው ሳምንት በሰጡት አስተያየት ክለቡ ለግሪንውድ የሚቀርቡ የዝውውር ጥያቄዎችን ለማዳመጥ ፈቃደኛ መሆኑን ገልጸዋል። ግሪንውድ በሐምሌ 2024 ዩናይትድን በቋሚ ለቆ ማርሴይን ሲቀላቀል ከፈረመው የ5 ዓመት ውል ውስጥ አሁንም 3 ዓመታት ይቀሩታል። በፈነርባቼ በኩል የቀድሞ ፕሬዝዳንት ይልድሪም እና ሳፊ የክለቡን ፕሬዝዳንትነት ወንበር ለመረከብ ከፍተኛ ፉክክር ላይ ናቸው። አሸናፊውን በመጪው እሁድ ይፋ ይደረጋል ተብሎ ይጠበቃል። ሁለቱም እጩዎች ክለቡን ለመምራት ግሪንውድን የማስፈረም ከፍተኛ ፍላጎት አላቸው። ተጫዋቹን ለማስፈረም በሚደረገው ጥረት የግል ጥቅም ስምምነት ላይ መድረስ ትልቅ ፈተና እንደማይሆን እየተነገረ ይገኛል። ባለፈው ቀናቶች በፊት አርሰናል የፕሪሚየር ሊግ ዋንጫውን ማንሳቱ ይታወሳል። አሁንም ለንደን በደስታ እልልታና በደመቀ ቀይ ጭስ ስርጭት ውስጥ ትገኛለች። ሆኖም መድፈኞቹ በዚህ ደስታ ውስጥ ብዙ ሳይቆዩ ትኩረታቸውን በቀጥታ ያዞሩት ይህን ዋንጫ ድል ተከትሎ የበለጠ ጠንካራ ስብስብ ለመገንባት በሚያስችል የዝውውር ጉዳዮች ላይ ነው። የክለቡ አሰልጣኝ ሚኬል አርቴታ የአንድ ክለብ ስኬትና እድገት በድንገት እንዴት ወደ ቁልቁለት ሊቀየር እንደሚችል ባለፈው የውድድር ዘመን ሊቨርፑል የገጠመውን ፈተና መመልከት ብቻ በቂው እንደሆነ አምነዋል። የሊቨርፑሉ አሰልጣኝ አርነ ስሎት የፕሪሚየር ሊጉ ዋንጫ ካነሱ ከአንድ ዓመት በኋላ ልክ ባለፈው ሳምንት መጨረሻ ላይ ከኃላፊነታቸው መባረራቸው የሚታወስ ነው። ይህም በእግር ኳስ ውስጥ ስኬትን አስጠብቆ መቀጠል ምን ያህል ከባድ እንደሆነ ማሳያ ሆኗል። የፕሪሚየር ሊጉ ሻምፒዮን አርሰናል ስብስቡን ይበልጥ ለማጠናከር የአስቶን ቪላውንና የእንግሊዝ ብሔራዊ ቡድን የ23 ዓመቱ የመስመር አጥቂ ሞርጋን ሮጀርስን ዋነኛ ዝውውር አድርጎታል። ሆኖም መድፈኞቹ የዚህን ኮከብ ፊርማ ለማግኘት የአውሮፓ ቻምፒዮንስ ሊግ አሸናፊውን ፒኤስጂን ብርቱ ፉክክር መቋቋም ይኖርባቸዋል። ወደ ቼልሲ ዜና ስናቀና ደግሞ ሰማያዊዎቹ ለወጣቱ ተከላካያቸው ጆሽ አቺምፖንግ ከተለያዩ ክለቦች የቀረቡላቸውን በርካታ የዝውውር ጥያቄዎች ውድቅ ማድረጋቸው ተሰምቷል። የ20 ዓመቱ ይህ ተከላካይ በስታንፎርድ ብሪጅ አካዳሚ ያደገ ሲሆን ክለቡ ለወደፊቱ እጅግ በጣም አስፈላጊ በመሆኑ የማይነካ ተጫዋች ተደርጎ ይታያል። ይህም ተጫዋቹን እንደ አጥቂዎቹ ጆ ፔድሮ፣ ኮል ፓልመር እንዲሁም እንደ ሞይሰስ ካይሴዶ ባሉ የክለቡ ቁልፍ ተጫዋቾች ተርታት የሚያሰልፈው ይሆናል። ከቼልሲ ጋር እስከ 2029 የሚቆይ ውል ያለው አቺምፖንግ ራሱ ክለቡን የመልቀቅ ፍላጎት ይኑረው አይኑረው እስካሁን ግልጽ አልሆነም። ነገር ግን ከተጫዋቹ ጋር ቅርበት ያላቸው ወገኖች በክለቡ ውስጥ በቋሚነት የመጫወት እድል ስለማግኘቱ ወይም ስለ ወደፊት እድገቱ ከቼልሲ በኩል እስካሁን ቀጥተኛ የሆነ ዋስትናና እቅድ ስላልቀረበላቸው አንዳንድ ጥያቄዎችን እያነሱ መሆኑ ተሰምተዋል። ወደ አንፊልድ ስናቀና ደግሞ የሊቨርፑል ደጋፊዎችን የሚያስደነግጥ ዜና ተሰምተዋል። የ33 ዓመቱ አስተማማኝ ግብ ጠባቂ አልሰን ቤከር በአንፊልድ ያለውን ቆይታ አብቅቶ የጣሊያኑን ጁቨንቱስ ለመቀላቀል ስላለው ፍላጎት ለክለቡ አዲስ አሰልጣኝ በይፋ ለመንገር ማቀዱ ተሰምተዋል። በሌላ ዜና ደግሞ የኤስ ሚላኑ 26 ዓመት ፖርቹጋላዊ ኮከብ ራፋኤል ሊያኦ በዚህ በጋ ሳንሴሮን ለመልቀቅ መወሰኑን ተከትሎ በፕሪሚየር ሊጉና ታላላቅ ክለቦች መካከል ከፍተኛ ፉክክር ተነስቷል። ማንቸስተር ዩናይትድ፣ ቼልሲ፣ አርሰናል፣ ቶተናም፣ ሊቨርፑል እና ኒውካስትል ይህንን አስደናቂ ተጫዋች ለማስፈረም ፍላጎት አሳይተዋል። በተመሳሳይ ዜና ፒኤስጂ ለአርጀንቲናዊ የአትሌቲኮ ማድሪድ አጥቂ ጁሊያን አልቫሬዝ የነበረውን ፍላጎት የቀነሰ ቢሆንም የ26 ዓመቱ የዓለም ዋንጫ አሸናፊ አሁንም በአርሰናል እና በባርሰሎና የዝውውር እቅድ ውስጥ ይገኛል። በመጨረሻም በቶተናም በኩል የ30 ዓመቱ ፖርቹጋላዊ አማካይ ጆ ፓሊኒያ ከባየር ሙኒክ የተደረገለትን የውሰት ውል ወደ ቋሚነት የመቀየር ፍላጎት እንደሌለው እና ወደ ቀድሞ ክለቡ ስፖርቲንግ ሊዝበን የመመለስ መንገዶችን እየፈለገ መሆኑ ታውቋል። የተወደዳችሁ የስፖርት ቤተሰቦች በዜና አቀራረቤ ላይ ያላችሁ ማንኛውም ሀሳብና አስተያየት በቅንነትና በታማኝነት በኮመንት አሳውቁኝ። ታማኝና ትክክለኛ መረጃዎችን ወደ እናንተ ማድረስን ይቀጥላለሁ። በአዲስ መረጃ እስክንገናኝ መልካም ቆይታ።